ከሶሪያው የበሽር አልአሳድ መንግስት ውድቀት ማግስት ጀምሮ ቀጣይ መነጋገሪያ ሆኖ የቀጠለው ሩሲያ ከሶሪያ ምድር ጓዟን መሸከፍ ጀምራለች የሚለው መረጃ ነው። የሳተላይት ምስሎችን መነሻ አድርጎ ካለፈው ሳምንት የመጨረሻ ቀናት ጀምሮ መሰራጨት የጀመረው ይኸው ጉዳይ የአብዛኞችን ትኩረት ይዟል። የሳተላይት ምስሎቹ ላይ የታዩት ክንዋኔዎች ሩሲያ ለዓመታት በሶሪያ ምድር ከገነባቻቸው የጦር ሰፈሮች በግዙፍ የጦር አውሮፕላኖች ታግዛ ንብረቶቿን እየጫነችና ጦሯን እያስወጣች ስለመሆኑ የሚገልጹ ናቸው። እርግጥ ነው ሩሲያ ከባድ የተባለ እንቅስቃሴ በእነዚህ የጦር ሰፈሮች ታድርግ እንጂ ከነዚህ የጦር ሰፈሮች ተጭኗል የተባሉት ግዙፍ የጦር አውሮፕላኖች ጭነታቸውን ይዘው ወዴት እንዳቀኑ እስካሁን እየተባለለት ያለው ደግሞ የሩሲያን ቀጣይ መዳረሻ የተመለከተው ነው። እንደ መላምቶቹ የሩሲያ ማረፊያ ትሆናለች ተብላ ብዙ እየተባለላት ያለችው የሰሜን አፍሪካዊቷ ሊቢያ ናት። የጸደይ ወራቱ አብዮት እንዳልነበረች አድርጓት ያለፈችው ሊቢያ ከአብዮቱ በኋላ በጦርነት ስትታመስ ቆይታ ለሁለት ተከፍላ በሁለት መንግስታት እየተመራች ቀጥላለች። ምዕራቡን የሀገሪቱን ክፍል በሚመራውና በተባበሩት መንግስታት ድርጅት እውቅና ባገኘው መንግስትና ምስራቁን የሀገሪቱን ክፍል በያዘው ወታደራዊ መሪ ጀነራል ካሊፋ ሀፍጣር የአሳድን መንግስት ለዓመታት በተጽዕኖ ስርም ቢሆን በወታደራዊና ዲፕሎማሲያዊ ድጋፎች ያቆየችው ሩሲያ አሳድን ከጣሉት ታጣቂዎች ጋር ድርድር እያደረኩ ነው ብትልም ቀጣይ ሁኔታዎች እንደ አሳድ ዘመን በምቾት በሶሪያ የሚያቆያት አይደሉምና ከምዕራባውያን ጋር የገባችውን የኃይል ሚዛን ማስጠበቅ ጉዞ ለማሳካት አማራጮችን መጠቀሟ ግድ መሆኑ ነው የዓለም አቀፍ ቀውስ ጉዳዮች ተንታኝ የሆኑት ኦሊግ ኢግኖቶቭ የሚገልጹት። ለዚህም ሩሲያ በኢኮኖሚ ከምትፈጥራቸው ቁርኝቶች ባሻገር በወታደራዊ ዋግነር ቡድን አማካኝነት በተለያዩ የአፍሪካ ሀገራት መሰረቷን ለመጣል እያደረገች ያለው ጥረት አንዱ መሆኑን ከነዚህም አንዷ ሊቢያ መሆኗን ጠቁሟል። ምስራቅ ሊቢያን የተቆጣጠረው ወታደራዊ ጀነራል ካሊፋ ሀፍጣር ቡድን ጋር የተፈጠረው ቁርኝት ይህን እውን ለማድረግና በቀጥታ ወደ ሊቢያ ለመግባት አንደኛው የሩሲያ መግቢያ ቀዳዳ ሊሆን ይችላል እንደተንታኙ። ሌላው የሩሲያ ወደ ሊቢያ መግባት ረገብ ብሎ የቆየውን የሀገሪቱን የውስጥ ቀውስ በመቀስቀስ የሁለቱ መንግስታት ጦርነት እንዲያገረሽ ሊያደርግ ይችላል የሚል ስጋት ተፈጥሯል። የሊቢያን ሁለት መንግስታት ወደ አንድ ለማምጣት እስካሁን በርካታ ጥረቶች ቢደረጉም አንዱም ጥረት ግን እውን መሆን አልቻለም። የመንግስታቱ ድርጅት ምርጫ ይደረግ እስከሚለው ያልተሳኩ ጥረቶች እዚህ ላይ ማንሳት ይቻላል። ይህም ወታደራዊ ቡድን ከሩሲያ በሚያገኘው ድጋፍ የሚሰማው የልብ ልብ ሁኔታዎችን ሊያከብድና ቅድመ ሁኔታዎችን ሊያጠነክር ይችላል የሚል ነው። ከዓለም አቀፍ ሁኔታ አንጻርም ሁኔታው የሜዲትራኒያን ባህርን ቀጣይ የሽኩቻ ቀጠና ሊያደርገው እንደሚችል ተንታኞች ይጠቁማሉ። የሜዲትራኒያን ባህር የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በንቃት የሚከታተለው አካባቢ እንደሆነ የሚገልጹት የዓለም አቀፍ ጉዳዮች ተንታኝ ኤልጎማቲ የሩሲያ ወደ ሊቢያ መግባት በወታደራዊ መሰረት መጣል ባሻገር በስደተኞች በኃይል አቅርቦትና በንግድ መስመር በአውሮፓ ላይ ተጽዕኖ ለመፍጠር የሚያስችል ስለሚሆን ሁኔታው ቀጠናዊም ሆነ የሀያላኑ አዲስ የሽኩቻ ሜዳ ሊያደርገው የመቻሉ ነገር ሳይታለም የተፈታ ነው ይላሉ። ሩሲያ እስካሁን በጉዳዩ ላይ የሰጠችው አስተያየት ባይኖርም በሶሪያ የተጠናቀቀው የበሽር አልአሳድ ስርዓት በዓለም አቀፍ መድረክ የአዲስ ቀውስ ጥንስስ ጥሎ ያለፈ ይመስላል።